السلام عليكم ورحمة الله وبركاته. ودنا يتكبراتشوف يا جمال يوسف ተከታታዮች እንዴት ናችሁ? ከኔ ጋር አሪፍ ነው አልሐምዱሊላህ። ዛሬ ቃሪያ ልንለቅም ነው። በጣም ነው ያፈራቸው ማሻአላህ ተባረከላህ። ዘመም ምን ያለችው ሊለቀም ነው። አሰላሙ አለይኩም ታኒ ሰላም አለይኩም። ልንለቅም ነው። ምን ልታረግ ነው አሁን ታዲያ? ልለቅም ነው እንግዲህ ሊለቀም ነው። ለቀም ነው እንደ ጉድ። ቢስሚላሂር ረህማኒር ረሂም ጀመርከው እስኪ? አዎ ቢስሚላሂር ረህማኒር ረሂም በረካውን ይጨምርበት። አዎ ያስ በጣም እንግዲህ ሙልጭ አድርገን ነው የምንለቅመው። ማራባሽ በጣም ተፋጀዋና ደግሞ አዎ እንዴት ነው ቃሪያ መልቀም ታውቅበታለህ? እንዴ ይሄ ሰውዬ ገበሬ እኮ ነበርኩኝ እዛ ኢትዮጵያ። ገበሬ ነበር? እንደ ጉድ ነው የሚዘራው እዛ። እንዴት ነው ዘረፍ ታውቃለህ? አዎ ወላሂ እየነበርኩ ቁጭ ባ እሺ ይኸውልህ እዛ ድረስ እንዳለ ቃሪያ ነው። ቲማቲምም አለን። ቲማቲሙን በምላሽ አሳያቸዋለሁ። ይሄም ቲማቲም ነው እንለቅማለን። እሱን ቅርብብ ነው ያለው። ናዝጋበል ወደዛ ኧረ እንዳሰብረው አልሰብረው። ኧረ ይሄማ እንትናችን ነው እኮ እያጠራን ትንንሹም ብዙም ባይሆንም በጣም ነው ያፋፋው። ማሻአላ ይፋጃል። ማሻአላ አይዮ እንዴት ነው ኢትዮጵያ ቃሪያ ትሸጡ ነበር ወይስ አድርቀህ ነው የምትሸጠው? ቃሪያ ኢትዮጵያ አትሸጥም አይደል? አዎ ለመሸጥም እኔ ለራሴ ነው ራስ በራሴን ተቻልኩኝ እኔ ለመሸጡ እዛም ማለት አልደርስም። ምን ያደርግልኛል? ያው ለቀለቤ ካገኘሁ ራሴን ተደበርኩኝ። ምን ያደርግልኛል? ያው ቁጭ በል መሬት አድርገው ቅጠሉን ነው የሚመስለው። አንተ ቀምሳታ ቀመስካት መቺን ቃሪያ ረቀምሻለ ጨጓራዬን ነው ያቃጠለችው። በጣም ትፋጃለኝ። አይዮ አረቦቹ አንዳንድ ቀን ሲመረጥኑ አርግልን ያሉ ያራኩላቸው ጊዜ ላኢላሃ ኢላላህ ልገሉኝ ነው እንዴ ይሉኛል። አርግ ብለህ ወዴት ነው ይገለኛል? ዋናው በጣም ነው የሚያቃጥለው። ቢስሚላህ ማሻአላህ ተባረከላህ። እንግዲህ ከተዘራች አሁን እቺ 3 ወር ሆኗታል። ማሻአላህ ተባረከላህ። አሁን ጋር ስንተኛ እኔ ሳልመጣ ስንት የለቀምኩ? ወደ እንዴ የለቀምኩ በጣም ብዙ ጊዜ ለቅሜለታለሁ። ማሻአላህ 4 5 ለቅሜለታለሁ። ማሻአላህ በነገራችን ላይ ይሄ ሀገሩ ሞቃት ስለሆነ በቃ አንድ አፍታ ነው እንትን የሚለው። እንግዲህ አላህ ያብጀው። አላህ ሲያበጀው ነው ማንኛውንም ነገር ይበጃል። እንደው ይሄ ጓደኛዬ አዲስ ባህርተኛ ነው። ኢትዮጵያ ብቻ ይመስለዋል ሁሉም ነገር ያለው ኢትዮጵያ ብቻ ይመስለዋል። እዚህም የኢትዮጵያን እዚሁ እንደምናረጋው አያውቅም። ቃሪያ አለ እንዴ ብሎ አይጠይቀኝም መሰላችሁ። ኢትዮጵያ ብቻ ይመስለዋል። እዛ ሀገር እንደውም በመስኖ ስለሆነ ቶሎ ነው የሚደርሰው። ማሻአላህ መንጥዝ እንግዲህ አባቴ ሞላናት እኮ አየህ ባንዴ እኮ ሞላች። ገና መቼ
ዛሬ ድረስ ነው። ይኸው ደግሞ ከይስ ስንላቅም ይኸው እያበበ ደግሞ እዚህ ያ የታወቀ እኮ አይኸው ውሃ እየጠጣረ እንደ ተሰጣ ዘራ አንተ ደግሞ አንተ የኢትዮጵያ ደግሞ እኮ በለው ሰይድ የሚሏት አለ እሷ በጣም ነው የምታፈራው። እኛ አገር በለው ሰይድን እስከ 6 ኩንታል ሁላ የምናስገባበት ጊዜ ያለ ነበር። በጊሶ ነው ለቀማው በጣም ነው የሚያቅተው። 6 ኩንታል አይዋ እኔስ አንድ አመት እኮ አንድ ጭነት አግኝቻለሁ። አንድ ኩንታል? አዎ ለቀለብ አረከው? በቃ አስቢያራቅም ስንት አመት ሙሉ እንደው ለበለው እየሰጠው አይዋ አንተ ባለፈው ይኸው ወደቃየው ውሃ ጠጥቼው ነበረ። ወደቀ ለቀመው አቆመው ነበር። ማን የረገጠው? አይ እኔ ሆናለሁ አሁን እንጂ አየሁትማ ስሯሯጥ እንደው ከማው ምን ተጻርበው አፍርቷል። ከብዶትም ነው መሰለኝ ፍሬው እንደዛ መሰለኝ እንዴ እጃችንን ሞላኩ ሁለታችንንም። እንግዲህ ምንም አይሰሩ እንዳይቀንስተው ወይ ሲስተም አለ እኮ በእንጨት ነው አቶ አራቶ ረስ ቆይ የገበሬ እንግዲህ እንዲህ ነው ይኸውልህ የገበሬ ልጅ ይሄ ማን ነው? ጀዋልን እዚህ ነው ያረከው? አዎ የመሰለ ነው አንተ የመሰለ ጀዋል ገዝተሃል አንተ ባህርተኛ ሆነህ ይሄንን ምን አሸካከመ አንተ? እሺ ምን ብዬ ነው እህቶቹ ናቸው ይገዙልህ? አዎ እንግዲህ አባቴ ባለህት እንግዲህ እንዲህ ነው ባህርተኛ ሆኖ የ500 ጀዋል ተሸከመው ልጁ ማሻአላህ ባረከላ። ያሁኖቹ እኮ ባህርተኛ እኮ ታለ ጀዋል እኮ እንቅልፍ ያስዳቸውም። ጋላክሲ ታልተገዛ ሳውዲም የገባ አይመስለውም። ኢሞ ሸበካ ተሞልቶ እኛ በፊት ስንመጣ ተቀባይ እንኳን የለንም። አንተ እንዴት አዝሟል? አንተ እንዴት አዝሟል? አይዞክ ይዞለምኛለሁ። ድግሱ ምንድነው? ድግሱ እንግዲህ እንደ ሳውዲ አረቢያ ተሆነ ኢትዮጵያ ድግስ የሚደረገው መኮረኒ፣ ፓስታ አዎ እዛ ሀገር ደግሞ እንትን አረግልሃለሁ። ምንድነው? እሺ ዛሬ የምታረግልኝ ምንድነው? ይሄን ሁላ ቃሪ ያላቅም ዛሬ የምታረግልኝ ምንድነው ነው? ቀይ ወጥ ጥያቄ ቀይ ወጥ የዶሮ በቃ ደሳለህ የዶሮ ወጥ ሰራለሁ። በዚቹ በቃሪያዋ ድብና አድርገን ነው የምንሰራው። እና ለደጃጅ ተላጃ እንደሆነ ሙሉ ነው። ለካ ያገሬ ልጅ አንዴ አንተ ሞላ እኮ ሞላ ገና መቼ ግማሽ በግማሽ ወጭ ያደረግ ነው። የገበሬው ውጤት እንግዲህ እንደዚህ ነው። እኛ ነቃናት እንደዚህ ብለን ውድና የተከበራችሁ የጀማል ዩቲዩብ ተከታታዮች ቪዲዮውን ከወደዳችሁት ላይክ አድርጉ። አዲስ መጪም ደግሞ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። በዚህ መልኩ እየተለቀመ ነው። ማሻአላህ ተባረከላህ። እና ይኸው ዝም ጋር ጎበዝ ይኸው እዚህ ጋር ደግሞ ነጭ ሽንኩርት ተክሌ ነበር ዘርቼው ነበር። ይኸው ማሻአላህ ሽንኩርት እኮ ነው። ልቀም በስ በል ጎጎለ
ከበርከው ቀስ ብላ ነው ከይኩ ደክሜበት እኮ ነው አንተ የስንት ቁፋሮ ጉልበት ፈሶበታል መሰለኝ ትቀልዳለህ አንተ ፍግ ተረጣለህ እንዴ አይዋ ከየት ያመጣ ይሄ በቆይ ፍየሮችና ፍግ ቀላል ጥቅቻለሁ እንዴ ሆ ታው እንጂ ግን አገርህ ብገባው እንደዚህ ተጠነክራለህ እኔ ያከለ አይዋ እንደዚህ ሙያህን አረፋ እንደው ቢያንስ የቁርጥ ግማሽ ዘርቼ ማለት ነው ሲጀመር እኔ እንትን አልገዛም ይቤት አስቤዛ ገዛ በርበሬ አልገዛም መሬት አለኝ መቼም እንደምታውቀው አዎ መሬት አለ ነው ድነ ተከበራችሁ ከዛ ጀምረን እዚህ ድረስ ለቀነ አሁን ደግሞ ይሄ ይቀራል ይሄው ሞልቷል ግን ገና ግማሽ ነው ልጁ ሰላም በላቸው የኔን ቤተሰቦች አሰላሙ አለይኩም እንዴት ናችሁ ደህና ናችሁ ኢባዳ አፍያ ከኔ ጋር ወላ አልহামዱሊላህ ባህርተኛ ነው እሺ መርሃባ ወበዝ ይሄን ቲማቲሙ ነው ቲማቲም ደርሷል እንዴ አንተ እዛ ጋር ቀልቷልሳ አንተ ቃሪያው እዚህ እንዳለ እንልቀመው ዛሬ እንተው ታዲያ ነው እስ እንዳለ እንጨምርበት በዛ ኢትዮጵያ እንግዲህ ላሳይህ ኢትዮጵያ በጥቅሉ ላሳይህ አመንክም አላመንክም ኢትዮጵያ እኚህ ማለት ነው እነዚህ እንግዲህ ካሁን ታሰጣቸዋለህ ከዛ ይደርቃሉ ሲደርቁ በሻማ ቁጥር ታረጋለህ ከዛ ሴቲቷ እያወጣች ታስፈጫለች ይቺ ቀይዋ ማለት ነው ቀይዋ ይቺ እኮ ቀያዩ ማለት ነው ታቆፈ ነው ቲማቲሙን እንልቀም ይለቀማል ተኝቷል ወላሂ ራሱን አልቻለም ተዝቆን እንደሱ አይደለም አንተ ቲማቲም አታውቅም ቲማቲም እኔ ለቅሜ አላውቅም ያው ይሄ መውጣት አለበት ይሄው ጨምርበት ብቃት እንደሌለህ ባይ ታሳይ ቲማቲም እኔ ለቅሜ አላውቅም ቲማቲሙ በጣም ነው የበሰለው ይረግፋል ቃርዲ ነው እንዴ ተርሷል ያዝ ና አላ ያው ወፍ ወልቶብናል እንግዲህ አላህ የነሱ ርዝቅ ነው ብሎት ነው እንግዲህ ይብሉ እንዴ ምን ችግር አለው ይሄ ምን ችግር አለው ይብሉ ወፎቹም እየተሻሙ ነው ወፍ በልቶብናል በቃ ይብሉ አንተ በወፎቹ ብቻ አጅብ ታገኛለህ ወይ ኧረ አይታይም አንተ ተው ማሻአላህ ተባረክ መገር ሁሉም ነገር ሰዓት ሲደርስ ነው አትቻው ነው እቺ ናት ጥንጥዬና ግን ቀለታለች ያለ ሰዓት ማንኛውም ነገር አይሆንም ባለፈው ቋይም እንደ በልተናቸው እንዴት እንደሚጣፍጡ ናውድና የተከበራችሁ የጀማል ዩቲዩብ ተከታታዮች ቪዲዮውን ከወደዳችሁት በላይክ ጀምሩት በዚህ መልኩ ለቀምኩኝ እዛ ጋር ይቀራ ነበር ግን በጣም በዛ ማንንም የሚበላው የለም ስለሚበላሽ ይሄው በዚሁ ልታደርግ ለቀምኛለሁኝ ይበቃል ደግሞ ከሁለት ቀን 3 ቀን ቆይቼ መጥቼ ለቀመዋለሁ ያለ ከዚህ ጀምሮ እዛ ድረስ እንትን ነው ይሄ ደግሞ ሸንኮር ነው በነገራችን ላይ አረሙ ጦት ነው እንጂ ሸንኮር ነው ሾርጣ መጣ